እንግዲህ ይሄንን እንደው በመድኃኔ ዓለም እንዳትቆርጩ አሁን መናገሩ ባሌ ነው የተወለደው ወዘተ እና ሰደብክ ተባለ አልሰደበም በጣም ያሳዝናል አንዳንድ ጊዜ አዝናለሁ በአገሬ የእውነት ኢቲቪ የወጡበትን አጋጣሚ እስቲ እንመለስና በቤት ውስጥ ምን አይነት ስሜት ነበር የፈጠረው እሳቸው ጋር ምን አይነት ስሜት ነበር የፈጠረው በወቅቱ እንደው ምን ያህል ተከፋይ ነበሩ በጣም ዝቅተኛ በወቅቱ ትንሽ ክፍያ ነው በጣም ትንሽ ነው ግን እንትኑ አመጣጡ አደጋ ነበር እስቲ አስተዋውሱ አደጋ የመጨረሻ በመሰለሽ በጣም ያሳዝናል አንዳንድ ጊዜ አዝናለሁ በአገሬ የእውነት ስም ባልጠቅስ ደስ ይለኛል ይሄ በአሁን ዘመን የመጣ በሽታ አለ በዛ ጊዜ የለም ግን የሱ ትውልድ ምን እንደሆነ የሚያውቁ ያውቁታል ባሌ ነው የተወለደው ወዘተ እና ሰደብክ ተባለ አልሰደበም ህፃን ልጅ መጣች ተረት ስተወራ ተመክራ ይወጣች ልጅ ያው ቤቷ እናት አባቷ ያወሩትን ተረት ነው ልትወራ ብቻ እሷ ስተወራ እሺ ይያለ እንትን ይላል አይሰማትም እሱ ገባሽ አሁን ኤዲተር እና ካሜራማን ማን ኤዲተር ነው በተለይ መጠየቅ የነበረበት ተሰርቧል ብሎ ያችን መቁረጥ አሁን እኔ እዚህ ማወራውን ነገር አስተካክላችሁ ነው የምታቀርቡት አይደል እነሱ ያው የእንትኖች ስለነበሩ ተላለፈ ህፃኗ እያወራች አሁን ሰደብክ ብሔርን ተብሎ ደግነቱ የሰለጠኑት ያውቁታል እነሱ ምን እንደሆነና እንደውም ሊሸውዱ ፈልገው ነበር አይደል ብለው ሲያናግሩት ነበር ገባሽ ሊያጣሉት ማለት ነው እሱ ግን ሌላው ደግሞ ምን አይነት ስም ልስጠው ስድብ እንዳይሆንብኝ ፋራ ለበለው ወይ ዲት ብቻ ያ ደግሞ ግሩፕ አባቴ እንደዚህ እንግዲህ በእድሜው በሽምግልና እድሜው ተደብድቧል ብለሽ ታብድያለሽ አንተ እንትን ሰደብክ ተብሎ ራሱ እኮ እንትን ነው ግን በእኛ በኔ እድሜ እንኳን እንትን የሚባል ነገር የለም ይሄ አሁን ያየከፋ በጣም በሽታ አይደል እና አዝናለሁ በሱ እማይወጣልኝ ነገር አሁንም እሱ የአባቴ መደብደብ ይቆጨኛል ሽማግሌ እንዴት ተደብድበያለሽ አንቺ ገብቶሻል እና እሱ ደግሞ ተደብድቦ ነው የመጣው እሳቸው ለሀገር ያበረከቱትን ያንጹትን ትውልድ ምን ያህል አስተዋጽኦ በተለያዩ ዘርፎች ላይ በትወናው ተረቶችንና ትንን በማቅረብ የሚሆን በተለያዩ ነገሮች ያበረከቱት አስተዋጽኦ ሀገራቸውን ያገለገሉት አመት ቀላል አይደለም ትልቅ ነው ሀገሪቷ ያሁኑ ትውልድ ያንን የሚገባውን ያህል ቦታ ሰጥቷቸዋል ብለው አልሰጠው እንደውም የባለ ሀብት ማስተዋቂያ በስራ ነው የእውነት ነው ብልሽ አሁን በቀደብለት አይተሽ ከሆነ ምሳሌ ነው ብሰጥሽ እውነተኛ ምሳሌ በመቃብሩ ቆሸሸ ተብሎ ትንሽ ሆይታ ነበርና እንጠርጋለን ብለው በእንትን የጠረጉ አሉ ወዘተ እና እሱ እንትን ነው የቆረበ ሰው ነው እና እንደውም እዛ እንዲቀበር እኔ ፍላጎቴ አልነበረም ደብረ ሊባኖስ ነው በቃ የቆረበ ሰው ነው እዛ ነው ሊቀበር ያለበት እኔም እንግዲህ አጥባቂ አይደለም እንደዛ ነበር በኋላ ነው እንግዲህ አቶ ሰይፉ እዛ መሆን አለበት ብለው ብለው እዛ ተቀበረ anyway እና ሐውልት አልፈልግ ብሎኛል ይሄ ከሞትኩ በኋላ ጋጋታ ምናምን እጄን ይዞ ነው የኔንም የባለቤቴ እንደዛ ነው ያለኝ እና ዝም ብሎ እንደውም ለምልክት እንደውም ቆንጆ ሆነች በአጋጣሚ በእንትን የተሰራች ምንድነው ፕላስቲክ ላይ የተነሳች እዛ ለጠፍኩ በቃ እንትኗንም ባናሳ ሰራዋት አሁን
መጎትጎት ጀመሩ እንግዲህ ተረሱ ወዘተ እንደዚህ ምናምን ሐውልት እስካሁን ቤተሰቦቻቸው ዞሮ መጣ ወደኛ እና እልህ ያዘኝ። እኔ እንግዲህ በመንፈሳዊ የእውነት ነው የምልሽ ድንጋይ መጫን ላይ አናስብም። እንደውም ድንጋዩ ሲበዛ ኃጢአቱ በዛ ነው። ገባሽ? ኤኒዌይ የኔን ነው ይሄ ሰውን የሚመለከት አለ የኔ እምነት ነው እና እሱም ይሄ እንዳልፈለገ እንደገዘተኝ ነግሬሻለሁ። በኋላ እልህ ያዘኝ። እልህ ሲይዘኝ እዚህ ጋር ማስታወቂያ ሰሪዎች መጡ። ባለ ሀብት እኛ ከሌዎች እናግዛለን፣ ሐውልት እንሰራለን ወዘተ ለዛች ቀን ማስታወቂያ። ይሄ ደግሞ እሱ በህይወት ኖሮ ሁሉ ያጋጠመን ነገር ነው። ገባሽ? በስም መነገድ ይሄ ታወቀ። ግን አንድ ብር የሚሰጠው የለም። ገባሽ? እና ይቅርታ ባሁን ስም ስላለው አይደለም ማንም የሚመጣው ወደጋ በሱ ስም ምክንያት በጥሩ ነው፣ በጥሩ ጎኑ ነው። እንትንም አለው ጥቅምም አለው። የተስፋዬ ሳህሉ ሲባል ቡም ነው እና ግን በሬሳው ሳይቀር የነገዱና የሸቀጡ ነበሩ። ገብቶሻል? ሬሳውን አንስቶ በዩቲዩብ ብዙ ብር ለማግኘት ግን ለለቅሷቸው ይሄ ብለው ውሃ ይዘው አልወጡ እና እንዴት ነው ደሃ ወይ የተናቀ ሰው ልጁ የተማረና ብልህ መሆኑን ቢያንስ መጠርጠር አለባቸው። ለምን ሲበጡ አያቸዋሉ። በእብሪት ነው በቃ አንድ ደሃ ቤት ነው የሚመጡት። ተስፋዬ ሳህሉ ቤት ሲመጡ የነሱ አእምሮ ከዛ እኔ ነኝ የምቀበላቸው። እኔ ደግሞ አይተሻል አውቶማቲክ ነኝ በሁሉም ነገር። ለምን ብዙ ነገር አልፍ ያለው ብዙ ችግር እስከ ቤተ መንግስት ሹካ የብር ቢለው አዳ ሹካ ገባሽ? ስለዚህ አመጣጣቸውን አውቃለሁኝ ብር እንደሚጠቀሙ። ለምሳሌ በሚሊዮን የሚቆጠር አንድ ዝግጅት ያዘጋጁና አባባ ተስፋዬ የሚገኙበታል ወዘተ ተብሎ ማስታወቂያ ምንድነው ስፖንሰር የሚያገኙት በተስፋዬ ሳህሉ ስም ነው። አውቀዋለሁ እኔ ፕሮጀክት ሰርቻለሁ እና እሳቸው የሚገኙበት እንደዚህ የሚያደርጉበት ፕሮግራሙ ይጻፋል ወዘተ። ከዛ ብዙ ስፖንሰር ያገኛል። አንድ አሜሪካ ወስዷቸዋል መሰለኝ። ዋው ሚሊዮነር ሆኑ ብሎ አቶ ሰይፉ ተናግሯል። ግን ምንም አልሰጡትም። አሜሪካ ኔቨር ኢን ዘ ሂስትሪ አንድ ግለሰብ ሁለት ግለሰቦች እነዚህ ዝም ብለው የሚሰጡ አሉ። ይሄ አገር ወዳድ ኢትዮጵያዊ በሱ የእውነትም በሱ ምክርና እንትን ያደጉ እንጂ ስንት ነገር ገባ። አሁን ይሄ እንትን የተሰራ ምንድነው ስፖንሰር እንግዲህ በሚሊዮን እንደሚገኝ ነው ያውቃሉ። ውስጡ ነኝ ማስታወቂያ ድርጅቱ ደበሬ ወዘተ አውቀዋለሁ ሁሉን ነገር ስንት ብር እንደሚሰጥ ያን ብር ይዞ እኔ እስከ አሁንም ነው የምናገረው ለሌሎቹ እንትን ምን አለበት እንደው በሱ አሁን ባንቺ ስም ነው ያገኘሁት በሚሊዮን ነው ያገኘሁት። ምን አለበት 100,000 ብር ብሰጥሽ ይጎዳያ? አይጎዳኝም። ከ2,000 እና ከ4,000 ብር በላይ አይሰጡትምና አይቀበሉም ሰው እና እንዲህ አይነት ነፍሰ ገዳይ ይሄ ከነፍስ ግድያ የማይተናነስ ይሄው አሁን በመቃብሩ ያየሁት ነው። ምንም ያላደረገ ድርጅት እንደዛ ይቅርታ ይሄን በጣም መናገር ይሄን በጣም አስተላልፊልኝ የእውነት ነው የምለው። ይሄ ትልቅ እንትን ነው። ምንም ያላደረገ እንትን ለወቅቱ ሐውልት ሊሰራላችሁ ነው አይደል? ከሌሉ ያለ ስሙን እዛ እንትን ይጥረው ገባሽ? ምንም ነገር ያልሰራ እኔ ማሰራት ጀመርኩ በእልህ
በምን በነሐስ በውድ እና ይሄን ኢንተርቪውን እንደውም እንትና ነበር አቶ ሰይፉ ያደረገኝ በሬዲዮ መቃብሩ ቆሸሸ ምናምን እና አሰራለሁ ሌላ ልጆች እናሰራለሁ ወዘተ ብዬ ሲቃ ይዞ ነበር። ያው ለሰው ይሉኝታ ነው እኔ ገባሽ። አንዳንዴ የታዋቂ ሰው ልጅ በሆን ለምን የእናቴን የሚያስታውስ ባናል ገባሽ። የታዋቂ ሰው ልጅ በሆን በጣም ከባድ ነው በእንደዚህ መልኩ ማለት ነው። ቅድም ከጠየቅሽ ጥያቄ አንፃር እና በስንት መቶ ሺዎች የሚቆጠር ብር ነው በነሐስ እንግዲህ እኔ መናገር የለብኝም ያውቁታል። በነሐስ ሐውልት ማሰራት ያው ግባሽ እና ኢንተርቪውን የሰማ አቶ ተክሌ የሚባል ይሄ በትክክል ስሙ እንዲጠራልኝ ነው ፈልገው። እንደኔ አይነት ስራ የኢትዮጵያ ባህል ነው ቢሰበስበው በጣም ትልቅ ሂውጅ የሆነ እንትን ያለው በጣም ጥሩ ሰው ለትንሽ ጊዜ የምንተዋወቅ ለምን ከኔ ስራ ጋር አሁን እኔ የምፈልገው ዕቃ እሱ ጋር ይመጣልና ና ተፌ ወሰድ ይለኛል እና እንደዚህ አይነት ሰው ተፌ አይዞ ሰምቼዋለሁ ኢንተርቪው አታልቅስ ሲቃ ይዞ የእውነት ነው የምለው ሲቃ ይዞ ነበር ግማሹን ነው ይከፍላለሁ። እንግዲህ ያልታሰበ ያልታለመ እኔ ነኝ በግድ ስሙን መጠራው እንዳይጠራ ብሎ ይስሙ እና ለሁለት ሰራው ቆመ። ግን እንደዚህ ካዩት በኋላ ምርቃት ምናምን ደግሞ ብዙ አላረኩም። ይሄ ሰው ሰራሽ የሆነው ነገር ላይኛ የለንም። ሃይማኖተኛ ማለት ለኔ ብጤ ማብላት ነው እንጂ እዚህ ጋር ርችት በተኮስ አለው ወይ ድቤ መደብደብ ገባሽ። እና እንደዛ ሰራው። እንደዚህ የሚሰሩ ሰዎች አሉ እና በአሁኑ ጊዜ በቃ ይሄ ነገር እኔ ማስተላለፍ ፈልጋለሁ ጸጸቴን ማለት ነው። እስቲ የመጨረሻውን ጊዜ ደግሞ እናንሳ። ምናልባት እንግዲህ ከመሞታቸው በፊት ታመው ከእርሶ ጋር እንዳሳለፉ ስራ አቁመው እርሳቸው ጋር ነበሩ። እርሳቸው በህይወታቸው ዘመን ውስጥ በየትኛው ይደሰቱ ነበር? የትኛው ዘመንስ እንደው ያሳለፉት ጊዜ ያንገበግባቸው ይቆጫቸው ነበር? በኃይለ ሥላሴ ጊዜ ነው። በኃይለ ሥላሴ ጊዜ እኮ ኢትዮጵያ እንግሊዝ ሀገር ነበረች። እኛ ሀገር እኔ ደርሼበታለሁ። ኢትዮጵያ ማለት ማንኛውም ሰው ኮትና ሱሪ ሲለብስ ትክክለኛ ሱፍ ነው የሚለብሰው። ውል ነው የሚባለው በእንግሊዘኛ 100% ዝናብ እንኳን ሲመታው ሽታል። በአሁኑ ጊዜ ሱፍ የሚለብስ ከስንት ነው? የጨርቅ ልብስና ሱፍ ይሉታል። ያኔ ሁሉም እንደዛ ነበረ። ሁሉም የድሮ ጊዜ የፋራ ጊዜ ነው ብለው የሚያስቡ ወጣቶች ደግሞ መክራቸዋለሁ። የድሮ ጊዜ አፍሮ ማለት አይደለም። የድሮ ጊዜ አክብሮት ማለት ነው። እግር ማጠብ አፍሮና ቤልበተን የድሮ ጊዜ አልለው። ኦፍ ኮርስ ነበረ፣ በአንድ ሰሞን ፋሽን ነበረ። እኔም ማድረግ ነበረ፣ አፍሮ ነበሩ። ግን ብዙ ነገር አለ። እንደዛም ሆነን እግር አጣቢ እናጥባለን። ቤት ውስጥ በጣም ብዙ ነገር ትህትና እንሰራለን። በጣም ጎረቤትና እንትንላለን፣ ሄደን እናስተናግዳለን በየድግሱ እና የዛ ጊዜ የሰለጠነ ጊዜ ነበር። እና ምንድን ነበር የጠየቅሽ? አሁን በዛ ዘመን ነበር ደስተኛ የቁንጅና ውድድር በዛ ጊዜ ነበር። እንግዲህ አንደውም ምን ላይ ነው ፎቶውን አይቼዋለሁ። መኪናዋ እንዲህ ትቆማለች ሐውልቱ ስር የምትሸለው ያቺ ለሌሎችም መንገሬ ነው። መኪናዋ እንዲህ ትቆማለች። ስቴጅ ተሰርቶላት ዲ ትሪያንጉላር ስቴጅ የምትሸለም በየአመቱ በየአዲስ አመቱ የቁንጅና ውድድር አለ። ሌሊት የቫልስ የምናምን እንትን አለ። ቀን የዘፈን ትርኢት ነበረ። አመት ባሉ በጣም የሚያስደስትና በቃ ሃይማኖታዊ ነበር።
የዛ ጊዜ ደስተኛ ነው፣ ምንም አታስቢም። ያስተዋውቅ ነበረ እሱ የዘመናዊ ኦርኬስትራ። ከዛ ደርግ መጥቶ ያው ደርግ ነው እኮ ብዙ ነገር ፍሬን ያስያዘው። ደርግ ሳይሆን ሶሻሊዝም። ደርግም እኮ ወዶ አይደለም ይሄ ሪዮት ዓለሙ ነው አገራችን ትልቅ እንደውም የታንክ የእጅ ፍሬ ነው ብሎ ታንክ እኮ የእጅ ፍሬ ሊዱ ነው አይዱሮ አላውቅም፣ ግን ከባድ ነገር የሚያቆም ማለት ወይ ባቡር የሚያቆም እዛ ላይ ቆመ፣ ብዙ ስልጣኔ ቆመ። ከዛ ደግሞ የኛው መንግስት መጣ። እሱ ደግሞ አዲስ አመጣው እያለ እኛ ድሮ የምናውቀውን ነገር ያመጣል ለማያውቀው ትውልድ። በእኛ ጊዜ የምናውቀውን ሁሉ ነው አመጣው እያለ የሚለው ሶስተኛው መንግስት። አሁን እንግዲህ አላውቅም። ኤኒዌይ እዛ ደርሰናል። እድሜ ይስጠን ደግሞ